እሺ ውድና የተወደዳችሁ እንዲሁም የተከበራችሁ የጆሽ ቲዩብ ተከታዮች ሁላችሁም እንዴት ናችሁ? ሁሉ መልካም፣ ሁሉ ሰላም። እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ባልኳችሁ መሰረት ዛሬ ልሰራላችሁ ያሰብኩት መረጃ እንግዲህ ወደ መረጃው ከመግባቴ በፊትና ስለ መረጃው ከመናገሬ በፊት እንግዲህ ይህንን ቪዲዮ ሰብስክራይብ ማድረግን እንዳትረሱ። ይህንን ቪዲዮ ሰምታችሁ አድምጣችሁ ከጨረሳችሁ በኋላ ሙሉ በሙሉ ካደምጣችሁ በኋላ ለምትወዱት ጓደኛችሁ ወይም ለአዳዲስ ሜምበሮች በደንብ ሼር እንድታደርጉና ይጠቅማቸዋል ብላችሁ ባሰባችሁ ልክ እንድታጋሯቸው ይህንን መልእክቴን አስተላልፋለሁ ማለት ነው። ሲቀጥል ደግሞ ወደ መረጃዬ ስገባ ዛሬ ላዘጋጅላችሁ ወይም ደግሞ ልሰራላችሁ ያሰብኩት ቪዲዮ ምንድነው? how to bind royal queue with Binance የሚለውን ነው ማለት ነው። ስለዚህ ሮያል ኪውን ከባይናንስ ጋር እንዴት ባይንድ እናደርጋለን? ትልቁ የብዙዎቻችሁ ችግር ባይንድ ላይ በጣም ብዙዎቻችሁ በደንብ ያልገባችሁ ወይም ደግሞ ያልተለማመዳችሁ ሰዎች ልትኖሩ ትችላላችሁ እና የተቸገራችሁ ሰዎች ካላችሁ ባይንድ አደራረግ ያልገባችሁ ወይም ባይንድ አደራረግ ያቃታችሁ ሰዎች ካላችሁ እንግዲህ ዛሬ ባይንድ የማድረግ ችግራችሁ ሙሉ በሙሉ ይፈታል ብዬ በደንብ አድርጌ ያረጋግጥላችኋለሁ። ይህንንም ደግሞ እንዲፈታላችሁ ዘንድ ቀስ እያልኩኝ ነው ባይንድ አደራረጉን ማሳያችሁ። ባይ ዘ ዌይ አልቸኩልም፣ ተረጋግቼ ነው ማሳያችሁ፣ ተረጋግቼ ነው ቪዲዮ መሰራላችሁ። ምናልባት እንግዲህ በምሰራው ቪዲዮ ላይ ያላችሁን ኮሜንት እንድጽፉም በዚሁ አጋጣሚ መናገር እወዳለሁ ማለት ነው። ስለዚህ ቀጥታ ወደ ቪዲዮ ስገባ እንዴት አድርገን ነው ሮያል ኪውን ከባይናንሳችን ጋር ባይንድ የምናደርገው? ስለዚህ የመጀመሪያው ላይ ምን የሚለውን እንሄዳለን። እዚች ጋር ሆም፣ ስትራቴጂ፣ ሰርክል፣ ኒውስን ማይን የሚሉ አሉ። ስንት ነገሮች አሉ? 1 2 3 4 5 ነገሮች አሉ። ከአምስቱ ውስጥ ይህንን ሆም የሚለውን ከነካችሁ በኋላ የምንፈልገው መረጃ ይኸው ኤፒአይ ባይንዲንግ የሚል አለ ማለት ነው። ኤፒአይ ባይንዲንግ የምትለውን እችን ክሊክ እናረጋታለን። ክሊክ እናድርግ። አንድ የነካዋት። ስለዚህ እዚህ ጋር ይኸው ሲስተሙ የሚጠቀማቸውን ኤክስቼንጅ ዋሌቶች እንግዲህ በዚህ ልክ አስቀምጧል። ባይናንስን ይጠቀማል። ይኸው እዚህ ጋር በምትመለከቱት ልክ ባይናንስ፣ ኤችቲኤክስ፣ ኢንዶዳክስ፣ ክራከን፣ ባይቢት እና ወደ ላይ ከፍ ላድርግና እንደገና ላሳያችሁ። ከባይቢት ቀጥሎ ኦኬክስ አለ፣ ኩኮይን አለ። ስለዚህ እነኝን በመደዳ ሙሉ በሙሉ ያመጣላችኋል። ስለዚህ እኛ የምንፈልገው በመጀመሪያ ደረጃ ላይ ያለውን ባይናንስ የሚለውን ነው። ስለዚህ ባይናንስን እንዴት አድርገን ነው ከሮያል ኪው ጋር ባይንድ የምናደርገው የሚለው ስንመጣ ቀጥታ እችን ክሊክ እናረጋታለን ማለት ነው። እችን ቀጥታ እንነካታለን። ባይናንስ የምትለውን አንዴ እንንካት። ነካዋት። ስነካ ወደዚህ ያመጣኛል። ወደዚህ ፔጅ ሲያመጣኝ ምንም ነገር ሳትነኩ ማድረግ ያለባችሁ ነገር ይሄው እዚህ ጋር ያስቀመጠውን መረጃ ይህንን አይፒ አድሬሱን ከባይናንስ ጋር ለማስተዋወቅ ይህ የሮያል ኪው አይፒ አድሬስ ነው። ይህንን አይፒ አድሬስ ቀጥታ ባይናንስ ላይ ስታስገቡለት ነው ባይናንስ እና ሮያል ኪው የሚተዋወቁት ማለት ነው። ይህንን ካልወሰዳችሁና ባይናንስ ላይ ካላስገባችሁለት ባይናንስ አይፈቅድም፣ አያውቀውም። ስለዚህ እንዲያውቀው ወይም እንዲተዋወቁ ዘንድ ምንድነው የምታደርጉት? እቺን እዚች ጋር ያለችዋን ኮፒ የምትለውን ትነኳታላችሁ ማለት ነው። ይኸው እዚህ ጋር በቢጫ ኮፒ የምትላለች። ቀጥታ ኮፒ የምትለውን አንዴ ልንካት። ይኸው ኮፒ ሰክሰስፉል አለኝ። ይሄንን ከነካ በኋላ ወዴት ነው የምንሄደው? ቀጥታ ወደ ባይናንሳችን እንገባለን ማለት ነው። ወደ ባይናንሳችን እንገባና ባይናንሳችን ላይ እዚህ ጋር 5 አይነት ነገሮች አሉ። ሆም የሚል አለ፣ ማርኬት የሚል አለ፣ ትሬድ የሚል አለ፣ ፍሊፕ የሚል አለ፣ አሴት የሚል አለ። እኛ የምንፈልገው ባይንድ የምናደርግበትን ሲስተም ስለሆነ የትኛውን እንነካታለን? እዚች ጋር ሆም የምትለውን እንነካና ሆም የሚለውን ከነካን በኋላ ከላይ እዚች ጋር 3ቷን ነጠብጣብ ወይም 3 ሰረዟን ወይም ደግሞ እናንተ ጋር ደግሞ እንደየ አፕሊኬሽኑ እንደምትጠቀሙት አፕሊኬሽን መሰረት የባይናንስን ምልክት ሊያመጣ ይችላል። ኮርነር ላይ በስተግራ በኩል ኮርነር ላይ ወይም ደግሞ እንደዚህ 3ቱን ሰረዝ ያመጣል። ቀጥታ እሱን ነው የምንነካው። ይሄንን ስንነካው ወደዚህኛው ፔጅ ያመጣናል። ወደዚህኛው ፔጅ ሲያመጣ ኤአይ ማኔጅመንት የሚለውን ለማግኘት ቀጥታ ሞር ሰርቪስ የሚለውን አንዴ እንነካውና እስከ መጨረሻ ድረስ ከታች ወደ ላይ እንዲህ
ከታች ወደ ላይ ማለት እንዲህ ወደ ላይ ከፍ እያደረጋችሁ እስከ መጨረሻ ድረስ ትሄዱና መጨረሻ አካባቢ ላይ ስትመጡ API ማኔጅመንት የሚል ታገኛላችሁ። ይኸው API ማኔጅመንት የሚለውን ታገኛላችሁ። ልክ እዚህ API ማኔጅመንት የሚለውን ካገኛችሁ በኋላ ቀጥታ ራሱን ነው ክሊክ የምታደርጉት። ልክ እሱን ክሊክ ካደረጋችሁ በኋላ በመጀመሪያ ዙር ባይንድ ስታደርጉት አያግሪ የሚል ይመጣል። በቢጫ አያግሪ የሚለው እዚህ አካባቢ ላይ ይመጣል። እዚች አካባቢ ላይ አያግሪ የምትል ነገር ትመጣለች። አያግሪ ብላችሁ እሱን ስቴፕ ታልፉትና ምን ወደሚለው ትመጣላችሁ? ክሬት API የሚለውን ትነኩታላችሁ ማለት ነው። ስለዚህ ክሬት API የሚለውን አንዴ ስነካው በደንብ ማጣራትና ማወቅ ያለባችሁ ነገር ክሬት ስትሉት እዚህ ጋር ሲስተም የሚለው ላይ ሲስተም ጀነሬት የሚለው ላይ ይሄው ቲክ አድርጎታል። ይሄው በቢጫ እሱ ላይ መሆኑን ታረጋግጣላችሁ። ቀጥታ እዚህ ጋር ቲክ ማድረጉን ካረጋገጥን በኋላ እዚች ጋር ኔክስት የምትለውን ነው የምንነካው። ኔክስት የምትለውን አንዴ እንነካለን። ኔክስት የምትለውን ስንነካ ይሄው እዚህ ክፍት ቦታ ያመጣልናል። ይሄው እዚህ ጋር ማለት ነው API key to proceed የሚለው ሲመጣላችሁ እዚህ ጋር ክሬት የምታደርጉት API አይነቱ ማን ነው ከዚህ ጋር ለማስተዋወቅ የፈለጋችሁ ከባይናንስ ጋር እንዲተዋወቅላችሁ የፈለጋችሁት API ማን ነው የሚለው። ስለዚህ እኛ የምንፈልገው ማንን ነው? ሮያል ኪው ነው። ሮያል ኪው ትላላችሁ። ካፒታል የመጀመሪያ ፊደሉን ካፒታል ሮያል ካረጋችሁ በኋላ ባዶ ቦታ ክፍተት ተሰጡና ኪው የሚለውን ከሞላችሁ በኋላ ምንም ነገር ሳትነኩ ሌላ ጣጣው ሳትገቡ ኔክስት ነው የምትሉት። ኔክስት የሚለውን እነካዋለሁ። ኔክስት የሚለውን ከነካሁት በኋላ ቬሪፋይ ዊዝ ፓስኪ ይላል። እናንተ በፓስኪ ከሆነ ቬሪፋይ ለማድረግ ፋይናንሳችሁን አክቲቭ ያደረጋችሁት በፓስኪ ከሆነ ፓስኪ ትጠቀማላችሁ። ወይም ደግሞ ጎግል አውተንቲኬተር ከሆነ ጎግል አውተንቲኬተር፣ ወይ ኢሜል ከሆነ ኢሜል፣ ወይ ደግሞ ቴክስት ከሆነ SMS ከሆነ SMSን ትጠቀማላችሁ። እኔ ግን ጎግል አውተንቲኬተር ስለሆነ ቀጥታ ጎግል አውተንቲኬተር የሚለውን እነካለሁ። በጎግል አውተንቲኬተር ምን አደርጋለሁ? አፕሩቭ አደርግለታለሁ። ስለዚህ እዚህ ጋር መጣና ባይናንስን አንድ ጊዜ ክሊክ ሳደርገው ኮፒ ያደርግልኛል። እዚህ ጋር ኮፒ ሳደርግ ቀጥታ ይፈቅድልኛል ማለት ነው። ይኸው API key created የሚለው ይመጣል። ይኸው ሁለተኛ ወደ ታች አምጥቶልኛል። እዚህ ጋር ምንድነው የምናደርገው? ኤዲት የሚለውን ነው የምንነካው። ይኸው እንደዚህ ኤዲት የሚል ይመጣል። እዚች ጋር ሌላ ነገር ሳትነኩ ቀጥታ ኤዲት የሚለውን ነው የምትነኩት። እዚህ ጋር እኔ እንደነካሁት ማለት ነው። ኤዲት የሚለውን ከነካሁት በኋላ ሴቭ የሚል ነገር ነው የሚመጣው። ይሄው ሴቭ የሚል ነገር ነው የሚመጣው። ሴቭን ትታችሁ ምንም ነገር ሳትነኩት ቀጥታ እችን ቀስት ነው የምትነኳት። እዚህ ጋር ያለችዋን ቀስት አንዴ ትነኩታላችሁ። ቀስቷን እንነካታለን። ከዛ ስንነካት ይሄንን QR ኮድ ስካን የምናደርግበትን ያመጣል። እሱን ይዛችሁ ወደ ላይ እንዲቀስ አድርጋችሁ ስክሮል ታረጉና ሪስትሪክት አክሰስ ቱ ትረስትድ IPS ኦንሊ ሪኮመንድድ የሚለው ላይ ክቧ ቦታ ላይ አንድ ጊዜ ክሊክ እናደርጋለን። እሷን ክሊክ ባናደርግ እዛ ጋር ኮፒ ያደረግነውን IP አድሬስ እዚህ ጋር እንድናስገባ አይፈቅድም ነበር። የግድ እቺን ነገር እንዲያመጣ ወይ እዚች ጋር ኮንፊርም የሚለውን ነገር እንዲያመጣ እቺን ነው ክሊክ የምናደርገው በመጀመሪያ ደረጃ። ልክ እቺን ክሊክ ካደረግን በኋላ ከሮያል ኪው ኮፒ አድርገን ያመጣነውን IP አድሬሱን ማለት እቺኛውን ማለት ነው። ይሄው እቺን ቀጥታ ምን እናደርጋታለን? ኮፒ እናደርግና ወደ ጎን አድርገን ወደ ባይናንሳችን እንገባና ይሄው እዚች ጋር እቺን ባዶ ቦታ ጫን ብለን እንይዝና እዛ ጋር ኮፒ ያደረግነውን እዚህ ፔስት እናደርጋለን ማለት ነው። ልክ እዚህ ጋር ፔስት ካደረግን በኋላ እዚህ ጋር በደንብ በጥንቃቄ እንድትመለከቱ የምፈልገው ነገር አለ። ፔስት ካደረግን በኋላ አክቲቭ የምናደርግለት ለኤአዩ ኢነብል ስፖት ኤንድ ማርጂን ትሬድ የሚለውን ነው። ስለዚህ ይህንን ለማብራት ቀጥታ ክሊክ ብናደርገው አያበራልን። ለምንድነው? ያላሟላነው ነገር አለ። አሁን እዚች ጋር ቀጥታ ክሊክ ማድረግ ያለብንን ነገር ኢነብል ስፖት ኤንድ ማርጂን ትሬድ የምትለውን ይሄው አንዴ ልንካው ይሄው እምቢ አለኝ። ምንም ነገር አያበራልኝም። ለምንድነው ያላበራልኝ? እዚህ ታች ኮንፊርም ስላላልን ነው። በቃ ኮፒ ካደረግን በኋላ ምን ማድረግ አለብን?
ኮንፊርም ማድረግ አለብን። ለምን ይሄኛውን እንዲከፍትልን ነው። እቺን በቀስት ያሳየዋችሁን ቦታ ኢነብል ስፖት ኤንድ ማርጂን ትሬድ የምትለውን ራይት ወይም እንድንፈቅድለት እሷን ነገር እንዲያመጣልን ወይም እንዲፈቅድልን ነው ኮንፊርም የምትሉት። ኮንፊርም ካላደረጋችሁ እቺን ቦታ አይከፍትላችሁ። ኢነብል ስፖት ኤንድ ማርጂን ትሬድ የምትለውን ብቻ በመፍቀድ ቀጥታ ምን እናደርጋለን? እዚች ጋር ኮንፊርም የምትለውን አንድ ጊዜ እንጫናለን። ኮንፊርም አልኩኝ። ኮንፊርም ስንለው ይሄው ወዲያውኑ ከፈተ ማለት ነው። ይሄኛውንም ከፈተ፣ ይሄኛውንም ከፍቶልናል፣ ይሄንንም ከፍቶልናል፣ ይሄንንም ከፍቶልናል። ስለዚህ ይሄ የተከፈቱት ሁሉም ክሊክ የሚደረጉ አይደሉም፣ የሚፈቀዱ አይደሉም። ምክንያቱም እኛ እንዲሰራልን የምንፈቅደው አንድ ነገር ብቻ ነው። የትኛው ነው? ይሄኛውን ብቻ ነው። ኢነብል ስፖት ኤንድ ማርጂን ትሬድ የምትለውን ብቻ ነው የምንፈቅደው። ስለዚህ እሱን አንድ ጊዜ ክሊክ እናደርግና ወደ ታች ከላይ ወደ ታች እንደገና እንመልሳለን። ወደ ታች ዝቅ እናደርግና እዚች ጋር ያለችውን እቺን ኮፒ እናደርጋለን። ምንዋን API ኪ የምትለውን ኮፒ የምትለውን አንድ ጊዜ እንጫናትና ከዚህ ጋር እንወጣና ወደ ሮያል ኪው እንገባና ይሄው እዚች ጋር API ኪ የምትለው ላይ ፕሊዝ ኢንተር API ኪ የምትለው ቦታ ላይ አንዴ ጫን ብለን እንይዛትና አንዴ ክሊክ አድርገን ጫን ብለን እንይዛለን። ጫን ብለን እንይዝና እዛ ጋር ኮፒ ያደረግነውን ፔስት እናደርጋለን። እዚህ ጋር በድጋሚ ደግሞ የትኛውን እናመጣለን? እዚህ ጋር ሴክሬት ኪ የሚለውን እናመጣለታለን። ሴክሬት ኪ የሚለውን ለማምጣት ቀጥታ ወደ ባይናንሳችን መምጣት አለብን። ምክንያቱም ባይናንስን ነው ከሮያል ኪው ጋር የምናስተዋውቀው። ስለዚህ ምንድነው የምናደርገው? እዚህ ጋር ያለውን ይሄንን አጠቃላይ ይሄው ከዚህ ጀምሮ እስከዚህ ድረስ ያለውን ሙሉ መሀከሉን እዚች ቦታ ላይ ጫን ብላችሁ ትይዙታላችሁ። ሙሉ ማርክ ያደርግላችኋል። ጫን ብለን ስንይዘው ይሄው ማርክ አደረገ። ማርክ ሲያደርግ ምን እናደርጋለን? ኮፒ የምትለውን ነው የምንነካው። እዚች ጋር ኮፒ የምትላለች። ኮፒ የምትለውን አንዴ እንጫናትና ኮፒ ያደረግነውን ቀጥታ እንመጣና ሮያል ኪው ላይ ሴክሬት ኪ የሚለው ላይ ጫን ብለን እንይዝና ፔስት እናደርጋለን። በቃ ፔስት እናደርጋለን። ስለዚህ ይህንን ፔስት ስናደርግ ጨረስን ማለት ነው። ሙሉ መረጃ ሞላን ማለት ነው። ስለዚህ ሙሉ መረጃውን በዚህ ልክ በጥንቃቄ ከሞላን በኋላ አንድ የምናደርገው ነገር አለ። ይሄው እዚች ጋር I have carefully read the risk warning የሚለውን ክሊክ እናደርግለትና እስቲ ክሊክ እናደርግ። እንዲህ ካበራን በኋላ መጨረሻ ላይ ምን እናደርጋለን? እቺ ሴንድ የምትለውን ኮድ ወደ ኢሜል አድሬሳችን እንዲልክልን አንድ ጊዜ ሴንድ የምትለውን እንጫናለን ማለት ነው። ልክ ሴንድ የሚለውን ስንጫን ሮያል ኪው በተመዘገባችሁበት ኢሜል አድሬሳችሁ ኮድ ይልካል ማለት ነው። ኢሜል አድሬሳችሁ ላይ ትገቡና ይሄው ኢሜል አድሬሳችሁ ላይ ቼክ ታደርጋላችሁ። ኢሜል አድሬሳችሁ ላይ እዚህ አካባቢ ፈልጋችሁ ካጣችሁ ይደብቃል። እዚህ አካባቢ ፈልጋችሁ ካጣችሁ የቱ ጋር ትሄዳላችሁ? ይሄው በቀስቱ እዚህ ጋር ሶስቷን ነጠብጣብ ይሄው እዚች ጋር ሶስቷን ነጠብጣብ እቺን ትነኩና እዚች ጋር እንገባለን። አንዴ ነካው። ከዛ ወደ ላይ ቀስ አድርገን ስክሮል እናደርግና ምን የምትለውን እንነካለን። እዚች ጋር ስፓም የምትላለች ይሄው ብዙ ጊዜ ቀጥታ እዛ ፊት ለፊት ያመጣልናል ኢሜላችን ላይ፣ ግን አንዳንድ ጊዜ ስፓም የሚለው ላይ ይደብቅብናል። ስለዚህ ቀጥታ እሱን ስንነካው ይሄው እዚህ ጋር አምጥቶ ደብቆታል ማለት ነው። አያችሁት አይደል? በዚሁ አጋጣሚ አዲስ ነገር ታውቃላችሁ ብዬ አስባለሁ። ይሄው እቺን አንድ ጊዜ ክሊክ እናደርግና ኮዷን ኮፒ እናደርጋለን። ወደ ላይ ከፍ ስናደርግ ይሄው ኮዱ መጣልን ማለት ነው። ስለዚህ ይህንን ኮድ ኮፒ እናደርጋለን። ጫን ብለን እንይዝና ሙሉ በሙሉ ጫን ብለን ስንይዘው ኮፒ የሚል ይመጣል። ኮፒ እናደርግና ቀጥታ ወደዚህ እንመጣና እዚች ጋር ይሄው ፔስት እናደርግና ከዛ በመጨረሻ ደረጃ ምን እናደርጋለን? አጠናቀናል። ባይንድ የምትለውን አንድ ጊዜ እንጫናታለን ማለት ነው። ልክ ባይንድ የምትለውን አንድ ጊዜ ስንጫን ምን ያደርጋል? ባይናንሳችንን ይከፍታል ማለት ነው። ስለዚህ ባይናንሳችንን ምን አደረገ ማለት ነው? ከይህንን ኤክስቼንጅ ዋሌታችንን ከሮያል ኪው ጋር አስተዋውቅን ወይም ሮያል ኪው ባይናንሳችንን ተቀብሎታልና ኤክስቼንጅ ዋሌቱን እንደ ኤክስቼንጅ ዋሌት የሚጠቀመው ባይናንስን ነው ማለት ነው። ይሄንን አደረግን ማለት ኦልሬዲ ሁሉንም ነገር ጨርሰናል ማለት አይደለም። እዚህ ጋር አፕሩቭ ያደረግነው የሮያል ኪውን ነው፣ ግን ባይናንስ ላይ ሄደን አክቲቭ ማድረግ አለብን።
ወደ ኋላ እንመለስና እዚች ጋር ወደ ታች እንመልስና እቺ ሴቭ የምትለውን እንነካለን። ምክንያቱም ከሞላን በኋላ ግዴታ ሴቭ ማድረግ አለብን። ሴቭ የምትለውን አንድ ጊዜ ስንጫነው ቀጥታ ምን ያደርጋል? ሴቭ እንድናደርግ ቬሪፋይ ዊዝ ፓስኪ ወይም በጉግል አውተንቲኬተር ወይም በኢሜል መጀመሪያ ላይ እንደነገርኳችሁ በአንደኛው ቬሪፋይ እንድታደርጉለት ይጠይቃችኋል ማለት ነው። ያን ሰዓት በፓስኪ ቀጥታ ትገቡና ቬሪፋይ ስታደርጉለት ሙሉ ነገሩ አለቀ፣ ተጠናቀቀ፣ ባይንድ ሆነ። ስለዚህ ሲስተሙን ኤአይውን ሮያል ኪው ሲስተምን ከባይናንሳችሁ ጋር አስተዋውቃችሁ ተግባብተው ተዋውቀው ባይናንስ ላይ ያለውን አሴታችሁን በደንብ አድርጎ እያየ ስለዚህ ይህንን ያህል አሴት ስላለኝ በዚህ ያህል ኦርደር ትሬድ አድርግልኝ ስትሉት ተቀብሏችሁ ትሬድ እንድታደርጉ ይፈቅድላችኋል ማለት ነው። ስለዚህ ባይንድ አደራረጋችሁን በዚህ ልክ ግልጽ በሆነ መንገድ ተረጋግታችሁ ባይንድ አድርጋችሁ በጥንቃቄ መሞላት ያለባቸውን ነገሮች በሙሉ በጥንቃቄ ሞልታችሁ ባይንድ አድርጋችሁ ከጨረሳችሁ በኋላ ወደ ትሬዱ መግባት ትችላላችሁ ማለት ነው። ይህንን ይመስላል እንግዲህ ስላዳመጣችሁኝ አመሰግናለሁ። የሮያል ኪውን ከባይናንስ ጋር ባይንድ ማድረግ ያልቻላችሁ ወይም ያቃታችሁ ሰዎች እንግዲህ በሚገባ ጥያቄያችሁ ተፈቷል ብዬ አስባለሁ። በዚህ ልክ በጥንቃቄ ባይንድ በማድረግ ወንድሞቻችሁን፣ ጓደኞቻችሁን ሁሉንም እንድታግዟቸው ዘንድ መልእክቴን እያስተላለፍኩኝ ሲቀጥል ይህንን ቪዲዮ ይጠቅሟቸዋል ብላችሁ ለምታስቡላቸው ሰዎች ሼር የሚለውን ነክታችሁ ሼር አድርጋችሁ ይህንን ቪዲዮ በደንብ አድርገው ተከታትለው ባይንድ አደራረግን በደንብ አድርገው እንዲለምዱ እድሉን እንድትሰጧቸው ዘንድ እያልኩኝ ንግግሬን በዚህ አበቃለሁ። ስላዳመጣችሁኝ እጅግ አድርጌ አመሰግናለሁ። ከዚህ በመቀጠል ደግሞ የሚገርም ቪዲዮ እንግዲህ በቀጣይ ሰርቼላችሁ የምመጣ ይሆናል። እንግዲህ ኔክስት ቪዲዮ ሰርቼ በዛ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ።